ለአንድ ለተወሰነ ጊዜ እስር ቤት ነበርኩኝ። ሃይስኩል ያለው ለአንድ ለ5 አመት እስር ቤት ነበርኩ። በዛ ምክንያት ከሙዚቃ ጋር ተራርቄ ነበር። ከዛ ከወጣሁ በኋላ ከዛ ወጥቼ በአመት ከ6 ወሩ ነው አልበም የሰራሁት። ቆይ አጫሉ 5 አመት አንተ ሃይስኩል እያለ ምናልባት እኮ ለአቅመ አዳም አልደረስኩም ነው ደሜ ልጠይቀኝ ኖ ኧረ ከእድሜው ውጪ እንተውና 5 አመት እስር ቤት አንተ ለአቅመ አዳም ሳትደርስ እንግዲህ 10ዎች ውስጥ እያለ 5 አመት ተፈረደብህ። ደርሻለሁ 17 16 አመት ይሆን ታራ ስቲል እስር ቤት ገባህና 5 አመት ተፈረደብህ? አይ አልተፈረደብኝም። ተጠርጥሬ ነው የተያዝኩት። ፍርድ ቤት ነፃ ነው የለቀቀኝ። 5 አመት ሙሉ ካሳ ልጠይቅ እንዴ? ኢትዮጵያ ፍርድ ህይወት እንዴት ነበር? እኔ ዝም ብዬ ማለፍ አልፈለኩም። 5 አመት ስትለኝ ብዙ እኮ ነው አጫሉ። አዎ ብዙ ነው። ከዛም በላይ የሚታሰርም አለ። ጥሩ ነው። እኔ ታሰርኩበት ጊዜ ተጠርጥረህ እኮ ነው እያልከኛል። ሁሉም ሰው ተጠርጥሮ ነው የሚታሰረው። ከዛ በኋላ ምስክር ከተገኘበት ነው ፍርድ የሚያገኘው። ምናልባት ያለ ፍርድ ይሄን አይል አመት መቆየቱ አግባብ ባይሆንም ሰው ለምን ተጠረጠርኩም አይልም። እኔ ግን በልጅነቴ እዛ ስለገባው ጥሩ ትምህርት አግኝቼበት ነው። ምንድነው የተጠረጠርክበት? ያው ተማሪ ቤት እያለሁ ነው እንግዲህ። አሁን ፖሊስ ነው የምትመስለኝ። ኖ